ህወሓት በትግራይ እናቶች ላይ የሚፈጽመው ግፍ። ሰላም ጤና ይስጥልኝ። ዛሬ በትግራይ ክልል ውስጥ ስላለው አሳዛኝ እውነታ እናያለን። ወጣቱ ትውልድ በጦርነትና በሰፊው የቅጥር ዘመቻ አልቆ ትግራይ የነገ ተስፋዋን የምታጣበት ደረጃ ላይ ደርሳለች። አሁን ደግሞ የጭካኔው እጅ ወደ እናቶች ዞሯል። ለሰላም የጮሁ እናቶች በቁጥጥር ስር መዋላቸው ምን ያሳያል? ባለፉት ቀናት በማህበራዊ ሚዲያ ላይ ሲሰራጭ የነበረው ጉዳይም የ76 ዓመቷ እናት ንግግር የብዙዎችን ልብ የነካ ነው። አዛውንቱም እንደዚህ ይላሉ። ጦርነት አይጠቅምም፣ ጉዳቱን አይቼዋለሁ፣ ልጆቻችንን ከፍለንበታል፣ በቃን በማለታቸው ብቻ ነው የታሰሩት። አንድ አዛውንት እናት የጦርነትን መራርነት በአካል የቀመሱ ለልጆቻቸው ሕይወት መቆርቆራቸው እንዴት ወንጀል ሊሆን ይችላል? ይህ ድርጊት የህወሓትን የፖለቲካ አቅጣጫ በግልጽ ያሳያል። ለስልጣን ጥማቸው የወጣቱ ደም፣ የእናቶች እንባ ወይም የክልሉ ሰላም ቅንጣት ታክል ዋጋ የለውም። ትግራይ ወጣቶቿን በአፈሳና በጦርነት ማጣቷ ሳይበቃ አሁን ደግሞ የቀረውን ሕዝብ በስጋት ውስጥ ለማቆየት የሚደረግ እርምጃ ነው። ጦርነትን እንደ መኖር አማራጭ የወሰደ ቡድን ሰላምን የሚሰብክ ማንኛውንም ድምፅ መታገስ አይችልም። እነዚህን እናት ማሰር የትግራይን እናቶች ድምፅ ለማፈን የሚደረግ ከንቱ ጥረት ነው። አንድ ሕዝብ ጦርነት በቃም ብሎ ሲጮህ መልሱ እስር ሳይሆን ሰላማዊ ውይይት ሊሆን ይገባ ነበር። የትግራይ ሕዝብ የደረሰበት መከራ ይበቃል። የፖለቲካ ትርፍ ለማግኘት የህዝብን ህይወት የሚቀጥፉ ድርጊቶች ሊወገዙ ይገባል። ስለ ጉዳዩ ያላችሁን አስተያየት በኮመንት አጋሩን። ሰላም ለወገኖቻችን ይሁን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ